አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። ወደ ቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ከምናስደምጣችሁ አበይት የቲክቫ ኢትዮጵያ መረጃዎች መካከል ተሳፋሪዎች በጠራራ ፀሐይ በታጠቁ ኃይሎች ታግተው መወሰዳቸውን የአይን እማኞች ለቲክቫ ኢትዮጵያ ተናገሩ። ኢትዮጵያውያን ወደ ሊባኖስ በህገወጥ አዘዋዋሪዎች እየሄዱ በመሆኑ ጥንቃቄ እንዲደረግ ተጠየቀ። በኦሮሚያና ሲዳማ ክልል አዋሳኝ አካባቢዎች በተቀሰቀሰ ግጭት የሰዎች ህይወት ማለፉን ነዋሪዎች ለቲክቫ ኢትዮጵያ ተናገሩ። ከ140 በላይ ጠጠር አምራች ድርጅቶች መሬት ተቀምተው ሙሉ በሙሉ ስራ ማቆማቸውን ገለጹ። ነባሩን የታክስ አዋጅ ለማሻሻል ውይይት ተካሂዷል። በአዲሱ አዋጅ መሰረት ደረሰኝ ካልቆረጡ ተቋማት ባልቆረጡት ደረሰኝ ቁጥር በእያንዳንዱ 100 ሺህ ብር እንደሚቀጡም ተነግሯል። አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫ ማሸነፉን አረጋግጧል። ውድ ቤተሰቦቻችን በዚህ ሰዓት አጫጭር መረጃዎች እነዚህን ጉዳዮች በዝርዝር እናስደምጣችኋለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብነቱን ያጠናክሩ። ወደ ዝርዝር መረጃዎቹ እናልፋለን። ተሳፋሪዎች በጠራራ ፀሐይ በታጠቁ ኃይሎች ታግተው መወሰዳቸውን የአይን እማኞች ለቲክቫ ኢትዮጵያ ተናገሩ። ድርጊቱ የተፈጸመው ከአዲስ አበባ ወደ ደብረ ማርቆስ አቅጣጫ በመንቀሳቀስ ላይ በነበረ ኤፍኤም የተሰኘ ሀገር አቋራጭ የህዝብ ማመላለሻ ተሽከርካሪ ላይ ሲሆን ገብረ ጉራቻና ፍቼ መካከል አልዶሮ ተብሎ በሚጠራው አካባቢ ሲሆን ነፍሳቸውን ለአደጋ ሰጥተው ካመለጡ 3 ተሳፋሪዎች በስተቀር ሙሉ በሙሉ ተሳፋሪዎች መታገታቸውን የአይን እማኞች ለቲክቫ ኢትዮጵያ አስታውቀዋል። ታጣቂዎቹ አውቶቡሱን ካቆሙ በኋላ ተሳፋሪዎቹን ይዘው ወዳልታወቀ ቦታ እንደወሰዷቸውም ተሰምቷል። ከእገታው አካባቢ በቅርብ ርቀት ላይ በሌላ ተሽከርካሪ ውስጥ የነበሩ አንድ የአይን እማኝ ለቲክቫ ኢትዮጵያ በሰጡት ቃል ድርጊቱ መፈጸሙን መመልከታቸውን ገልጸዋል። እገታው ከተፈጸመ የህዝብ ማመላለሻ አውቶቡስ በስተጀርባ በግምት የ50 ሜትር ርቀት ላይ በነበረ ሌላ አውቶቡስ ውስጥ ነበርኩ ያሉት የአይን እማኝ የታጠቁ ኃይሎች መኪናውን አስቁመው ሰዎችን መውሰድ ሲጀምሩ በአካባቢው ላይ መሯሯጥ ሲፈጠር ተመልክቻለሁ ብለዋል። እማኙ አክለውም የተፈጠረውን ሁኔታ እንዳዩ ወዲያው ካሉበት ተሽከርካሪ በመውረድ በአካባቢው በነበረ የጭነት መኪና ወይንም አይሱዙ ላይ የሸራ ገመድ በመያዝ ተንጠልጥለው ከአካባቢው ማምለጥ እንደቻሉም ገልጸዋል። አውቶቡሱ ከተያዘ በኋላ ተሳፋሪዎች ያሉበት ሁኔታና የተወሰዱበት ትክክለኛ ቦታ እስካሁን አልታወቀም። ከዚህ ቀደምም በዚሁ መስመር ተመሳሳይ ተሳፋሪዎች እገታ ሲፈጸም መቆየቱ ይታወሳል። ከጥቂት ወራት በፊት የኤፍኤም ባስ እንዲቆም ተደርጎ ተሳፋሪዎች ታግተው ተወስዶ እንደነበርም አይዘነጋም። ኢትዮጵያውያን ወደ ሊባኖስ በህገወጥ መንገድ አዘዋዋሪዎች እየሄዱ በመሆኑ ጥንቃቄ እንዲደረግ ተጠይቋል። በኢትዮጵያና ሊባኖስ መካከል የተደረገውና ወደ ትግበር የተሸጋገረው የስራ ስምሪት ስምምነት መነሻ በማድረግ በርካታ ኢትዮጵያውያን በህገወጥ መንገድ ወደ ሊባኖስ እያቀኑ እንደሆነ ተጠቁሟል። ይህን ያሳወቀው በቤይሩት ሊባኖስ የሚገኘው ጀነራል ቆንጽላ ጽህፈት ቤት ሲሆን በርካታ ቁጥር ያላቸው መደበኛ ባልሆነ መንገድ ወደ ሊባኖስ እየገቡ ያሉ ኢትዮጵያውያን መኖራቸውም ተገልጿል። አድራሻችሁን በሊባኖስ አድርጋ ሰዎችን በተሳሳተ መንገድ እንዲመጡ የምታበረታቱ ህገወጥ ደላሎች ጋር የምትተባበሩ ዜጎች ከአሳሳች ድርጊታችሁ ተቆጠቡም ሲል ቆንጽላው አስታውቋል። ህገወጥ ደላሎች የተባሉት እነማን እንደሆኑ ግን በዝርዝር የተሰጠ መረጃ የለም። ቆንጽላ ጽህፈት ቤቱ ማንኛውም ለስራ ወደ ሊባኖስ የሚመጣ ወይንም የምትመጣ ኢትዮጵያዊ ወይንም ኢትዮጵያዊት ህጋዊ መስመሩን በተከተለ መልኩ በህጋዊ ኤጀንሲዎች አማካኝነት ብቻ መሆን እንዳለበት አመላክቷል። በኦሮሚያና ሲዳማ ክልል አዋሳኝ አካባቢዎች በተቀሰቀሰ ግጭት የሰዎች ህይወት ማለፉን ነዋሪዎች ለቲክቫ ኢትዮጵያ ገለጹ። ግጭቱን ለማረጋጋት ወደ ስፍራው ገብተናል ሲሉም የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ዳንጊሶ ተናግረዋል። በኦሮሚያ ክልል ምዕራብ ጉጂ ዞን ሀረምፋማ ወረዳና በሲዳማ ክልል ምስራቃዊ ሲዳማ ዞን ጭሬ ወረዳ አዋሳኝ አካባቢዎች ነዋሪዎች ትላንት ከሰዓት በኋላ ተጀመረ ባሉትና ይህ ዘገባ እስከተጠናቀረበት ሰዓት ድረስ ቀጥሏል በሚሉት የተኩስ ልውውጥ ንጹሃን መገደላቸውን ለቲክቫ ኢትዮጵያ ተናግረዋል። የግጭቱ መነሻ የሆነው የጉቦ ሃማ አካባቢ የሁለቱ ክልል ህዝቦች ለዘመናት አብረው በጋራ በሚኖሩበት አካባቢ ስፍራ እንደሆነም ነዋሪዎች ተናግረዋል። ትናንት ከቀኑ 9 ሰዓት ገደማ የሁለቱ ክልል አጎራባች አመራሮች ስብሰባ እያደረጉ ባሉበት የጉቦ ሄማ ገበያ ላይ ከሀረምፋማ በኩል በተሰነዘረ ድንገተኛ ጥቃት እንደተጀመረ በተነገረው ግጭት በሁለቱም በኩል ሰዎች መሞታቸውን ነዋሪዎች ለቲክቫ ኢትዮጵያ አስረድተዋል። ጥቃቱ ድንገተኛ ገበያ ላይ በነበረ ህዝብ ላይ መፈጸሙን ተከትሎ ሰዎች ስለሞቱ ከሲዳማም በኩል ተኩስ ተከፍቷል። በዚህም ሳቢያ ከኦሮሚያም በኩል ሰዎች ሞተዋል ሲሉ ገልጸዋል። ለቲክቫ ኢትዮጵያ ቃላቸውን የሰጡት 3 የአካባቢው ነዋሪዎች በሲዳማ ክልል በኩል ከ6 እስከ 10 የሚደርሱ ሰዎች ህይወታቸው አልፏል ሲሉ ተናግረዋል። አሁንም ተኩስ አለ ያሉት ነዋሪዎቹ በርካታ ቁጥር ያላቸው ሰዎች እየሸሹ ነው፣ የቆሰሉ ሰዎች ደግሞ ወደ ጭሬ የመጀመሪያ ደረጃ ሆስፒታልና ወደ ሐዋሳ ሪፈራል ሆስፒታል እየተወሰዱ እንደሆነ ተናግረዋል። ቲክቫ ኢትዮጵያ አነጋገራቸው የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ
ዳዊት ዳንጊሶ ለቲክቫ ኢትዮጵያ በሰጡት ቃል በአካባቢው የተፈጠረውን ግጭት ተከትሎ ህዝቡን ለማረጋጋትና አካባቢውን ወደ ቀደመ ሰላሙ ለመመለስ የፖለቲካ አመራሩ በስፍራው ይገኛል ብለዋል። የሟቾችን ቁጥርና የጉዳቱን መጠን ግን ከመግለጽ ተቆጥበዋል። ቲክቫ ኢትዮጵያ የኦሮሚያ ክልል ምዕራብ ጉጂ ዞን አመራሮችን ለማነጋገር ተደጋጋሚ ጥረቶችን ቢያደርግም ለጊዜው አልተሳካም። ተጨማሪ ጥረቶችን በማድረግ ከሁለቱም ክልል ባለድርሻ አካላት መረጃዎችን የሚያካትት ይሆናል። ከ140 በላይ ጠጠር አምራች ድርጅቶች መሬት ተቀምተው ሙሉ በሙሉ ስራ ማቆማቸውን ለቲክቫ ኢትዮጵያ ተናገሩ። የሸገር ከተማ አስተዳደር በበኩሉ ዝርዝር መረጃ እንደሌለው አስታውቋል። በኦሮሚያ ክልል በተለይም በሸገር ከተማ የሚንቀሳቀሱ ከ100 በላይ በአጠቃላይ በክልሉ ደግሞ ከ140 በላይ የሚሆኑ ጠጠር አምራች ድርጅቶች መሬት ተቀምተው ሙሉ በሙሉ ስራ ማቆማቸውን የኢትዮጵያ ኮንስትራክሽን ግብዓት አቅራቢዎችና የማዕድን ሀብት ስራ አሰሪ ባለሀብቶች ማህበር ለቲክቫ ኢትዮጵያ አስታውቋል። ይህ ችግር ከተከሰተም አሁን ላይ 1 ዓመት ገደማ ልሞላው እንደሆነ ተገልጿል። የማህበሩ ስራ አስኪያጅ አቶ ኃይለማርያም ገቢሳ ለቲክቫ ኢትዮጵያ በሰጡት ቃል ገዳውና የመሬት ቅሚያው የተፈጸመው ከመንግስት መመሪያና አዋጅ ደንብም ውጪ መሆኑን ተናግረዋል። በሸገር ከተማ ውስጥ ማምረቻዎቹ በማንና በምን ምክንያት እንደሚዘጉ እንደማያውቁ የገለጹት ስራ አስኪያጁ ሸገር ኢንቨስትመንት ግሩፕ በሚል ስም የተቋቋመ አካል መሬታቸውን ቀምቶ ለሌላ አካል ያስተላለፈበት ሁኔታ እንዳለም ተናግረዋል። ባለሀብቶቹ መሬት ተረክበው የነበረው በኢንቨስትመንት ኮሚሽን መመሪያ መሰረት እንደነበር የሚገልጹት አቶ ኃይለማርያም አሁን ግን መመሪያውን በመጣስ መሬቱ እንደተወሰደባቸው አክለዋል። ድርጅቶቹ ለ10 ወራት ያክል ተዘግተው ከቆዩ በኋላ እስካቫተርና እንደ ክሬን ያሉ ንብረቶቻቸው መዘረፍ በመጀመሩ ምክንያት ብቻ እንዲከፈቱ ቢደረግም ችግሩ ግን እስካሁን አለመፈታቱን ጠቁመዋል። በተጨማሪም ከአሰራር ውጪ ከገበያቸው 30 በመቶውን ለመንግስት ክፈሉ የሚል የ70/30 አዲስ አሰራር እንደመጣባቸውና ይህም ምንም አይነት የህግና የመመሪያ መሰረት የሌለው መሆኑን ስራ አስኪያጁ አብራርተዋል። መሬቱን ነው የቀሙን፣ እናንተ መሬት መውሰዳችሁን አናውቅም ብለውናል ሲሉም ማህበሩ ያለበትን ከባድ ፈተና ለቲክቫ ኢትዮጵያ አስረድተዋል። ቲክቫ ኢትዮጵያም ጉዳዩን በተመለከተ የሸገር ከተማ ምክትል ከንቲባ አቶ ጉግሳ ደጀኔን ያነጋገረ ሲሆን እሳቸውም ቅሬታው ለኛ አልቀረበም፣ እንዲህ አይነት ጉዳዮችን አላውቅም የሚል ምላሽ ሰጥተዋል። ድርጅቶቹ በከተማው መሬት ስላላቸው ጥራት እርግጠኛ እንዳልሆኑ የገለጹት ምክትል ከንቲባው ካላቸው ቅሬታ ማቅረብ ይችላሉ፣ መች እንደተወሰደባቸውም ዝርዝር መረጃውን አላውቅም ብለዋል። ቲክቫ ኢትዮጵያም ጉዳዩን ይበልጥ ለማጣራትና ተጨማሪ ማብራሪያ ለማግኘት ወደ ሸገር ከተማ ከንቲባ ዶክተር ተሾመ አዱኛ የእጅ ስልክ በተደጋጋሚ ቢደውልም ስልካቸውን ባለማንሳታቸው ሳይሳካ ቀርቷል። ነባሩን የታክስ አዋጅ ለማሻሻል ውይይት ተካሂዷል። በአዲሱ አዋጅ መሰረትም ደረሰኝ ያልቆረጡ ተቋማትና ድርጅቶች ባልቆረጡት ደረሰኝ ቁጥር በእያንዳንዱ 100,000 ብር እንደሚቀጡ ተነግሯል። የገንዘብ ሚኒስቴር ነባሩን የታክስ አስተዳደር አዋጅ ቁጥር 983/2008 ለማሻሻል ያዘጋጀውን አዲስ ረቂቅ አዋጅ አስመልክቶ ከዘርፉ ባለሙያዎች ጋር ምክክር አድርጓል። ቲክቫ ኢትዮጵያም በዚሁ የምክክር መድረክ ታድመዋል። በሚኒስቴር መስሪያ ቤቱም ከፍተኛ የህግ አማካሪ አቶ ዋሲሁን አባተ በዚህ ወቅት በሰጡት ማብራሪያም በረቂቅ አዋጁ ላይ የተደረጉ ዋና ዋና ማሻሻያዎች የሚከተሉት ናቸው። የባንክ ብድርና ታክስ ክሊራንስን በተመለከተም በታክስ ክርክር ላይ ያለ የግብር ከፋይ ያለበትን ዕዳና ክርክር ለባንኩ አሳውቆ ባንኩም ይህንን አውቆ ማበደር የሚችል ከሆነና የመንግስት የቀደምትነት መብት እንደተጠበቀ ሆኖ ብድር ማግኘት እንዲችል አዋጁ ፈቅዷል። ትርፍ ወደ ውጪ መላክን በተመለከተም ባንኮችና የውጭ ሀገር ባለሀብቶች ትርፋቸውን ወደ ውጪ ከመላካቸው በፊት ታክስ መክፈላቸው የሚያረጋግጥ ክሊራንስ ማቅረብ አለባቸው። ቀደም ሲልም በብሔራዊ ባንክ መመሪያ የነበረው አሰራር አሁን አዋጅ ሆኖ ከፍ ብሏልም ተብሏል። የቅሬታ አቀራረብና ስሌትን በተመለከተም ወደ ግብር ይግባኝ ለመሄድ የነበረው የ50% የዋስትና ክፍያ ሳይከፈል በገለልተኛ ተቋም ጉዳዩን በስምምነት የመጨረስ አማራጭም ተፈጥሯል። የታክስ ባለስልጣኑ የስሌት ስህተቶችን የሚያርምበት ስርዓት የተዘረጋ ሲሆን የይግባኝ ማቅረቢያ ጊዜም ለተከታታይ 30 ቀናት ብቻ ሆኖ ተደንግጓል። የግብር መጠየቂያ ጊዜ ገደብን በተመለከተም ቀደም ሲል ማጭበርበር የፈጸመ ሰው ከ25 ዓመት በኋላ ይጠየቅ የነበረው አሰራር ተቀይሯል። በአዲሱ ማሻሻያም ማጭበርበር ከሌለ እስከ 5 ዓመት፣ የማጭበርበር ድርጊት ከተገኘ ደግሞ እስከ 10 ዓመት ብቻ ወደ ኋላ ተኪዶ ግብር ይጠየቃልም ተብሏል። የደረሰኝ ቅጣትና የስራ አስኪያጆች ተጠያቂነትን በተመለከተም ደረሰኝ የማይሰጡ ደረሰኝ በአግባቡ የማይቆርጡ ተቋማትና ድርጅቶች ባልቆረጡት ደረሰኝ ልክ በእያንዳንዱ ደረሰኝ 100,000 ብር ቅጣት እንደሚቀጡም ተነግሯል። ጥፋቱ ለ3 ተከታታይ ጊዜ ከተደገመም ከ5 እስከ 7 ዓመት ጽኑ እስራት ያስቀጣል። ሆኖም ስራ አስኪያጁ ጥብቅ የውስጥ ቁጥጥር ስርዓት መዘርጋቱን ካረጋገጠ ከስርዓት ነፃ የሚሆንበት የህግ መከላከያም ተፈጥሯል።
ፈጥሯል። በቀጣይም የገንዘብ ሚኒስቴር በሚቀጥሉት 3 ዓመታት ውስጥ የገቢ ግብር፣ የታክስ አስተዳደርና የጉምሩክ አዋጆችን ሙሉ በሙሉ መሰረታዊ ለውጥ የማድረግ እቅድ እንዳለው በመድረኩ ተነግሯል። ከ22 ዓመታት በኋላ አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫ ማሸነፉን አረጋግጧል። የአርሰናል ብርቱ ተፎካካሪው ማንቸስተር ሲቲ ትናንት ምሽት ከበርንማውዝ ጋር 1-1 መለያየቱን ተከትሎ በሊጉ አንድ ጨዋታ የቀረው አርሰናል የሊጉን ዋንጫ ማንሳቱን አረጋግጧል። ኢትዮጵያን ጨምሮ በዓለም ከፍተኛ ተወዳጅነትና እጅግ በርካታ ተመልካቾች ባለው የእንግሊዝ ፕሪሚየር ሊግ የዘንድሮ ውድድር አሸናፊ የዋንጫ ባለቤት አርሰናል መሆኑን አረጋግጧል። አርሰናል ዋንጫውን ያገኘው ከ22 ዓመት በኋላ ነው። በአሰልጣኝ ሚኬል አርቴታ መሪነት ላለፉት ዓመታት የተገነባው ስብስብ በዘንድሮ ውድድር ዘመን በሜዳውም ሆነ ከሜዳ ውጭ ባደረጋቸው ወሳኝ ጨዋታዎች ያስመዘገበው ውጤት ለዚህ ታሪካዊ ስኬት አብቅቶታልም ተብሏል። ቡድኑ ከዚህ ስኬት በተጨማሪም የአውሮፓ ቻምፒዮንስ ሊግ ተፋላሚ እንደሆነም ተነግሯል። ውድ የቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ያዘጋጀንላችሁ አጫጭር መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመለሳለን። የተወዳጁ ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቆይታ